በዚህ ዓመት በቃ በክርስቶስ መደሰት የሚል እቅዳውት ሲበሉ በማን መደሰት ነው? በክርስቶስ መደሰት። በቃ ዝም ብለ ይውላችሁ። እንደውም አንድ ቤተክርስቲያን አባት ምን እንደሚል ልንገራችሁ። በጣም ለብዙ ዓመታት ኃጢአተኛ ሆነ ከሆነ እንደዚህ አርጌ አትበል። ዝም ብለ ተውና ክርስቶስ እንዲያርጎልኝ እያል የሱን ብቻ ቁጥር ይታ እንደዛ ስትደረግ ከኃጢአት መውጣት ትጀምራለህ። ክፉን በመቁጠር ከኃጢአት መውጣት አይቻልም፣ በጎን በመቁጠር። ስለዚህ ክርስቶስን ፈልግ። ይሄን ላሳከይ ክርስቶስን ስትፈልገው የሁሉንም ነገር ቁልፍ ታገኘዋለህ። እሱ ሁሉ ነገር በእኔ እጅ የመንግስተ ሰማያት ቁልፍ አለ ይላል እኮ እሱ። ስለዚህ የተዘጋብንን ነገር ሁሉ ቁልፍ የሚሰጠን እሱ ነው። እሱን ለማግኘት ደግሞ ወደ ደመናይቱ መሄድ ያስፈልጋል። እና ውዳሴ ማርያምን በፍልሰፋ ሳይሆን ሁልጊዜ እንድንጸልይ ይሄን የምነግራችሁ